ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሀና ወርቁ አድማጭ ተመልካች ሁላችሁም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላም ሰላም ብያለሁ። ሰላማችሁ ይብዛ። እንዴት ዋላችሁ? አደራችሁ? አረፈዳችሁ? እንግዲህ የዚህ ቻናል ተከታታዮች ሁላችሁም እንኳን ደህና መጣችሁ እያልሁኝ ያው እንግዲህ ድምፄ ተቆራረጠ የድካም መንፈስ የምናምን ነውና እንደምትረዱኝ ተስፋ አደርጋለሁ ሁላችሁንም። ለማንኛውም ሁላችሁንም ከሁሉም በላይ ለዚህ ቀን እንደዚህ ሰዓት ያደረሰን ተንፋሽ የዛሬውን ቀን ትንፋሽ እንድንተነፍስ ያደረገን እግዚአብሔር ይመስገን። ለማንኛውም ወደ እናንተ የመጣሁበት ትልቁ ነገር እንግዲህ ወደ ሀገሬ ገባሁ። እልል በሉ ማለት ነው። እልል በሉ። ዛሬ እንግዲህ የምፈልግበት ቦታ ላይ ደርሼ ነው ማለት ነው ለእናንተ ሪከርድ እያደረኩላችሁ ያለሁት። እንግዲህ ቪዲዮ ለመቅረጽ አልተቻለም፣ አልተመቸኝም እና ትረዳላችሁ ብዬ ተስፋ አደርጋለሁ። ለማንኛውም እንዴት ናችሁ? ደህና ናችሁ አላችሁ? ኑሩልኝ 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 እህት ወንድሞች እዚህ ጋር ፀጉሬን እየተሰራው ጫማዬን አውልቄ ነው። አዎ ፀጉር ተመልከቱ፣ በዚህ አጋጣሚ ማለት ነው። እንዲህ ያለች ቆንጆ ናት ለካ ሀና ወርቁ ማለት ነው። አይ ባልዮ ታድለሃል ማለት ነው። ለማንኛውም እሺ፣ ለማንኛውም ወደ ሀሳቤ ልመለስና ያው እንግዲህ ወደ ኢትዮጵያ እየገባሁ ነው። ወደ ኢትዮጵያ ገብቻለሁ። እስካሁን እንደዚህም ያልኋችሁ ያው ሚስጥር ለያዝ ብዬ ነው ትላላችሁ። ሚስጥር ለያዝ ብዬ ነው። ለማንኛውም እንዴት እና መቼ በምን መንገድ ለምን ገባሁ የሚለውን ወደ መጨረሻ ወይም ወደ በኋላ ነግራችኋለሁ። ዛሬ ያው እንግዲህ 2 ሰዎች ነን የገባ ነው የምንገባው ማለት ነው። እኔ ገብቻለሁ። ከዛ አንድ ጓደኛችን ደግሞ ትገባለች ማለት ነው። ውዴታ እስተጀነት የምትባል እህታችን በስደት የነበረች በሳውዲ የነበረች እህታችን ወደ ሀገሯ ገብታለች፣ ወይም ደግሞ ወደ ሀገሯ ልትገባ ነው። ገብታለች እያልኩ ነው። እኔ ነኝ የገባሁት፣ እሷ ገና አልገባችም እና ወደ ሀገሯ ትገባለች እና በሰላም ግቢ ብላችሁ መልካም ምኞታችሁን ብትገልጹላት በጣም ደስ ይለኛል። ለምንድን ነው መሰላችሁ? አንዳንዴ ብዙ ያለመግባባት ሊኖሩ ይችላሉ፣ ብዙ ነገሮች ሊኖሩ ይችላሉ። በዛ መካከል ደግሞ በጣም አብረ ጓደኝነት፣ በጣም የጠበቀ ፍቅር በዛ ያ ሁሉ ያልፍና ጥሩ ቤተሰብ፣ ጥሩ ጓደኛ፣ ጥሩ እህት ወንድም ይሆናሉ እና እውነቴን ነው። አንዳንዴ እንደ ችለተኛ ባናየው ከዙሪያችን ያሉ እህቶች ወንድሞቻችን የሆነ ጊዜ ላይ ከጎናችን ሲጠፉ ነው ሁላችንም የምናስታውሰው እና ሁላችንም ግን እስካለን ድረስ አብረን በስደት ላይ አንቺ ትብስ አንተ ትብስ በምንም አይነት መንገድ ቢሆን ግጭት ይፈጠራል። ያን ግጭት ደግሞ ፈቶ በሰላም ነገሮችን ፈቶ መጓዝ ደግሞ ትልቅ ነገር ነው። ወይም ደግሞ ይሄ የብልህነት ወይም ደግሞ የተማረ ሰው አመለካከት ነው እና በዚህ አጋጣሚ ያው ሀናን እያያችሁ ነው ሀናን እያያችሁ ነው፣ ሰምታችኋል ማለት ነው። እኔ ያሳቀኝ ማለት ነው ፎቶ ነው። በነገራችን ላይ ወደ ታች ስሄድ ነው ያገኘሁትኝ እና የተረሳ አጋጣሚ የተረሳ ቪዲዮ እና ፎቶ ነው ማለት ነው። ይሄ ደግሞ እንግዲህ የኢድ ቤት እያጸዳሁ እያስተካከልሁ የሴትዮዋ መኝታ ቤት ነው እና ይኸው የሽቶ ኮስሞቲክ ሽቶ ያለ ትላላችሁ እና ይሄ ነው። ለማንኛውም መልካም ጉዞ ይሁንልሽ እህታችን ውዴታ። ፈጣሪ ካሰብሽው ያሳካልሽ፣ ያሰብሽውን ያሳካልሽ። በሄድሽበት ሁሉ መንገዱ ቀኝ ይሁንልሽ። ቤተሰቦችሽ በሰላም ያገናኝሽ ያገናኘን። እንግዲህ ሐሙስ ምናልባት ላይቭ ፕሮግራም ላይ ትመጭና እናወራለን ብዬ ተስፋ አደርጋለሁኝ። ዛሬ ግን ከዛ በፊት የው ቪዲዮ ልስራ ብዬ ነው እና እውነት በጣም
ለነበሩን ጊዜዎች ብዙ ውጣ ውረዶች እጅግ ከልብ እናመሰግናለን። አብረን ተወጥተናል። ቀላል አይደለም። 3 አመት እና 4 አመት አብሮ ማሳለፍ ማለት ቀላል አይደለም እና መልካም ጉዞ ይሁንልሽ። እንግዲህ ነይና ሀገራችን ማለት ነው አብረን እንገናኛለን። እሺ አዲስ አበባ አብረን እንገናኛለን። ለማንኛውም ያሰብሽውን ሁሉ ያሳካልሽ፣ ያለምሽውን ሁሉ ፈጣሪ ይስጥሽ። እውነት ሰው ሀገር ሲገባ የሆነ ደስ የሚል ነገር አለውና እንግዲህ እዛ ደግሞ ፈጣሪ ያለልሽን እንጀራ ከፍቶልሽ ስኬታማ ሆነሽ ጥሩ ስራ ሰርተሽ እንደምናገኝሽ ተስፋ አደርጋለሁኝ። እኛም ደግሞ እንግዲህ እኔም ደግሞ ፋኖ አሸንፎ ከዛ እኔና ውድ ባለቤቴ ማለት ነው አብረን እንመጣለን። በቪዲዮ ማለት ነው። በቪዲዮ እኔ ገብቻለሁ። መቼና እንዴት እንደገባው ግን ነግራችኋለሁ። እና ውድ ባለቤቴ እና እኔ አብረን የምንመጣው ፋኖ ሲያሸንፍ ነው ለማለት ያህል ነው። በቪዲዮ እንደዛ ማለት ያህል ነው። እና በጣም እውነት ለመናገር በጣም ደስ የሚሉ ጊዜዎችን አሳልፈናል። በጣም ክፉ በጎም ተነጋግረናል። ግን ያ ሁሉ ሳይበግረን እስከ ዛሬ ቆይተናል። እጅግ በጣም እናመሰግንሻለን። ጥሩ ጨዋታ፣ ጥሩ ቀልድ አሳልፈናል። ይሄን ደስ የሚሉ ጊዜያቶችን አሳልፈናል። ይሄን ነውና በጣም ደስ ይላል። በጸብ መሀል ፍቅር፣ በፍቅር መሀል ጸብ ከሌለ ሰው አይደለንም፣ ወይም ደግሞ ጭንቅላታችንን መስራት አቁሟል ማለት ነው። ይህን ነው የሚመስለው። እንግዲህ መልካም ጉዞ፣ እናከብርሻለን። ፈጣሪ ባሰብሽውን በሙሉ ይስጥሽ ማለት እፈልጋለሁ። ያው በውስጥም ስለ መልካም ምኞቴን ገልጬልሻለሁ። ለአንቺም ደግሞ እንግዲህ ደግሞ በቪዲዮ ብዬ ነው። ሌላው ወደ ሁለተኛው ሀሳቤ ሲመጣ ማለት ነው ያው ግን አልረሳሁትም። እኔ የገባሁት መቼና እንዴት የሚለውን አልዘነጋሁትም። እሺ ሌላው ማለት ነው ሁልጊዜም ትልቅ ነጥብ እንድንይዝ እና ትልቅ ነገር እንድናደርግበት የምፈልገው እኔ አማራ ነኝ። ሁላችሁም አማራ ተበደለ፣ ፍርድ ተጓደለ ብላችሁ ለአማራ ሕዝብ የቆማችሁ የሌላ ብሔር ብሔረሰቦች እህት ወንድሞቻችን ከዚህ ግንባር ቀደም ደግሞ ኤርትራውያን በገንዘባቸው፣ በሀሳባቸው፣ በጊዜያቸው በሙሉ አብረውን ከጎናችን ነው ያሉት። እጅግ በጣም እናመሰግናለን። ከዛም አልፎ ተርፎ አማራ ህዝብ ላይ እየደረሰ ያለውን በደልና ግፍ እያወገዝን እየተቃወምነ ለምን እንዲሆናል? ለምን እንደዚህ ተደረገ? ለምን ፍርድ ይጓደልብናል? ለምን እንገፋለን? ለምን እንገደላለን? ለምን እንጨፈጨፋለን? ድምፅ የሚሆነን ሰው የለም። ስለዚህ እኛው ራሳችን ድምፅ እንሆናለን ለራሳችን ብለን ድምፅ መሆን ወይም ደግሞ ፋኖቻችን ጫካ ከገቡ ጀምሮ እንግዲህ ቀላል አይደለም። ወደ 3ኛ ዓመት እየተዳረሰ ነው። ይህ ትግል ትልቅ ለውጥ፣ ትልቅ ፋኖ ታሪክ የሰራበት አማራ ከሞት እንዲከበር የተደረገበት መንገድ ነው። ከዛ በተረፈ እኔ ቤት በላይ ፕሮግራም በተለያየ ሀሳብ ስንሰጥ የሆነ ወይም ሲሰጡ ሰዎቹ ነገሯን ከመጥፎ ነገር ባንይዘው እኔ ቤት አባቶችንም ስተት ከሰሩ ኡስታዞችም ስተት ከሰሩ መናገር አይቀርም። እጥብ አደርጋቸዋለሁ ስተት ከሰሩ። ያ ማለት የእስልምና እምነት ነካው ማለት አይደለም። ያ ማለት የክርስቲያን እምነታችን ነካው አይደለም። የእምነት ተከታዮችን እንጂ ሃይማኖታችን አይደለም። ሃይማኖታችንማ ተከብሮ የሚኖር እናት አባቶቻችን አክብረው ያስረከቡን አብሮነት፣ አብረን እንድንኖር፣ አብረን እንድንበላ፣ አብረን እንድንጠጣ እንኳን አድረሳችሁ ተበብለን በትልቅ በደስታ በሀዘን ሲታመም ሰው ጠይቀው ሲታመም ይሄ ሙስሊም ነው ክርስቲያን ነው ተበብሎ አዲስ ዓመት ሲመጣ እንኳን አድረሳችሁ ተበብሎ በመልካም ግንኙነት የተፈጠረ ነውና አንዳንድ ሰዎች የፋኖን ትግል ከሃይማኖት ጋር የሚያያይዙ አሉ። ያንን ተከትሎ ደግሞ ምናልባትም ለምንድን ነው በእስልምና እምነት ያሉ ወይም ኡስታዞች እንደዚህ ያደርጋሉ ብለን በምንናገረው በሃይማኖት ጋር ወይም ደግሞ ለምን እስልምናን ትነካላችሁ ወይም ደግሞ እስልምና እንዴት ትላላችሁ? እኛ ከእናንተ ያላነሰ የእስልምና እምነት እናከብረዋለን፣ እንወደዋለን። ስለዚህ
በዛ እምነት ውስጥ ተደብቀው ያሉ የአብይ አህመድ ተላላኪ የብልጽግና ተላላኪ ነው እንጂ የምናወግዘው የምንቃወመው ፋኖን ወይም ደግሞ ሃይማኖትን አይደለም። ስህተት የሚሰሩትን እየተገደሉ ለድምፅ የማይሆኑ አባቶችን በደንብ የምንናገራቸው የምናጥባቸው እኮ ለዚህ ነው እንጂ ሃይማኖታችን አክብረን አስከብረን የምንኖር የኩሩ ህዝብ ልጆች ነን። የኩሩ የአማራ ህዝብ። ምክንያቱም አማራ ማለት ሃይማኖቱን አክባሪ፣ ሰው አክባሪ፣ ስራ ወዳድ፣ ፍቅር ሰጪ፣ ተቀባይ የአማራ ህዝብና ይሄ ነው። ሌላ ግን ወይም እኔ በምንናገረው ሌሎች እህቶቻችን ወንድሞቻችን በሚናገሩት የሆነች ነገሯን እንትን ብላችሁ የሆነ በቃ ለምንድን ነው ብላችሁ የሆነ በቃ ነገር ለማጥመም ወይም ደግሞ የሆነ እኛ እንድንወድቅ እኛ እኮ ብዙ ነገር አሳልፈናል። በዚህ በአማራ ትግል ምክንያት እኮ ብዙ አንገዳግደውን ሁሉንም አሸንፈናቸው ዛሬ ላይ በክብር ቁመን ያለን ማለት ነው። ስለዚህ ለምንድን ነው እናንተ ሲሆኑ ከፋኖ ጎን ከኛ ጎን ሆናችሁ ማበረታታት ሲገባችሁ ጭራሽም ደግሞ እኛን ለምንድን ነው እንደዚህ የምታደርጉ ለምንድን ነው እንደዚህ የምትሉ ብላችሁ እኛን እያወገዛችሁ ያላችሁ? እኛ ከምንም በላይ አማራዎች ነን። ከምንም በላይ እኔ አማራ ነኝ። ይህንን ማምነው አማራ ነኝ። በአማራነቴ አልደራደርም። አማራን የሚነካ ወይም ደግሞ የአማራ ፋኖን የሚነካ የአማራን ትግል የሚነካ ነገም ዛሬም ይቅር ልንለው አንችልም። እኔ በግሌ ይቅር ልለው አልችልም ማለት ነው። ምክንያቱም እኛን ተከብረንና አፍረን ተከብረን የምኖር የአማራ ልጆች ነን፣ አማራዎች ነን። ይሄን ነው ለእኔ ያለኝ ህሳቤ ማለት ነው። አላንዳንድ ዝም ብሎ ያላስፈላጊ ነገሮች ወይም ያላስፈላጊ ሁኔታዎችን አታድርጉ ማለት ነው። እዚህ ማለት ነው ረሃና ወይኔ መቆላት ወይኔ እና ምናልባትም በዛ የተቀየማችሁ ካላችሁ አም ሶሪ እያልሁኝ አሁንም ፋኖን መንካት ወይም ደግሞ ፋኖን መንካት አይቻልም። ተከባብረን የምንኖር ተዋደን የምንኖር ህዝቦች ነን። ስለዚህ እኛም እንደኖርነን እንኖራለን ማለት ነው። በጣም ለአብሮነታችን ለመልካም ስራችሁ በመልካም ስራ አብራችሁን የኖራችሁ እህት ወንድሞቻችን እጅግ በጣም እናመሰግናችሁ። ለእናንተ ትልቅ ቦታ ያለናለን። ይህን ታውቃላችሁ። እንግዲህ ነገ ሀገራችን ስንገባ በየትም አቅጣጫ ያለን ተገናኝተን ተቀጣጥረን ለዚህ ለአማራ ህዝብ ድምፅ እንሆናለን ወይም ደግሞ አለን እንለዋለን ማለት ነው። አብረን እንቆማለን ማለት ነው። እኛ ችግራችን ከማንም ጋር አይደለም። የአማራ ህዝብ ከሚጨፈጭፈው ከጨፍጫፊው ስርዓትና ስርዓት ብቻ ነው። ይህን ነው የምላችሁ ማለት ነው። ለማንኛውም አበዛውባችሁ። ከዛ ማለት ነው መቼ ገባሽ ወይስ እንዴት ገባሽ ለምትሉኝ ወደ ኢትዮጵያ እኔ የገባሁት ዛሬ ነው። ይኸው እዚህ አካባቢ አትክልቱ አይታያችሁም? ተመልከቱ። አትክልቱ ማለት ነው ግቢ ነው። ይሄ የራሴ ግቢ ነው። ሰምታችኋል ነው ይሄ የራሴ ግቢ ነው። ሰምታችኋል። ፏ ብትን ያለ አቤት እንዴት እንደሚያምር አያችሁት? ዋው! ኧረ ይህን የመሰለ ቤት ሰርቶ መግባት ማለት ተመልከቱ እንግዲህ አትክልቱ፣ የዶሮ ቤቱ እስቲ ተመልከቱ። ንፋሱ፣ ቲማቲሙ ደጃን ይሄ በሙሉ እየተተከለ ነው ማለት ነው። አያችሁት? ይሄ ቁጢ ይባላል። ለኛ ሾላ ነው የምንለው። ሾላ ነው። አያችሁ ቲማቲሙ እና ይህን ይመስላል ጋይስ ማለት ነው። ይህን ይመስላል። እና የገባሁት እንግዲህ እያላችሁ ዘመን ጠልጠል። ለማንኛውም ይሄ ቲማቲም ነው፣ የግቢ ቲማቲም ነው፣ የግቢ ቲማቲም ነው። ግቢ ውስጥ የተከልኩት ነው። ይኸውላችሁ
እንደዚህ ከጓሮችሁ እየተከላችሁ እያመረታችሁ ብሉ። ሰምታችኋል ማለት ነው። ብሉ። እኛ ፈቅደንላችኋል እንድትበሉ እና በጣም ነው የሚያምሩ። በነገራችን ላይ የግቢ አትክልት እንደዚህ ሲበላ ወይም ስታዩት እራሱ ባይናችሁ አጠግቡ። ቲማቲም ነው ይሄ በሙሉ። ቃሪያም አለ፣ ጎመን አለ። እሱት አያችሁት? ይሄ በሙሉ ቲማቲም ነው። ልት እንዴት እንደቀላ! ዋው ከምር እንዴት እንደሚያምር ማለት ነው። አይ የገበሬ ልጅ እንኳንም የገበሬ ልጅ ሆንኩኝ እውነት። እንኳንም የገበሬ ልጅ ሆንኩኝ። አዳሚ ሰምታችኋል። ይኸውላችሁ ከምር ሲያምር